በመጀመሪያ ደረጃ አዲ እንዴት ነው የህይወትን ፓስወርድ ልታገኝ የምትችለው? ሁለተኛ ደግሞ ብታገኝስ በምን አቅሟ በምን እውቀቷ ይሄንን መፈጸም ትችላለች? አንድ ነገር ልንገርህ ናፍቆት፣ በዚህ ላይ ያን ሁሉ ነገር በነፃነት ስታወራኝ ነበረው ይሄንን በስህተት እንኳን አንስታልኝ አታውቅም። እኔ ደግሞ ይሄን ነገር አዲ እንዳደረገችው 100% እርግጠኛ። እንደዚህ በእርግጠኝነት ለመናገር ማስረጃ ያስፈልጋል። ናፍቆት፣ ይሄ ትልቅ ወንጀል ነው። ስለዚህ ሁሉ ነገር ከማድረግ በፊት ሁሉንም በማስረጃ ማቅረብ የመቻል አቅም ሊኖር ይገባል። ናፍቆት ደግሞ ይሄን ማን እንደሰራው ብቻ ሲሆን እኔን ኮምፒውተር ተጠቅማ እንደሰራችው በቅርቡ አሳውቃ። ምን አይነት ጉዳይ ነው እናሳዝኑ አስቸኳይ ሊሆን ይችላል? አይ እሱን እንኳን አሁን አልነግርሽም። ለገና መደበቅ ተጀመረ አይደል? እኔ እየደበቅኩሽ አይደለም። ይሄው አልነግርሽም እያልከኝ አይደል እንዴ? እኔ እኮ እንደሱ ያልኩሽ ቢያንስ ነገሩን ከግብ ላድርሰው ብዬ ነው እንጂ ሚስጥር ስለሆነ አይደለም። ማለት ለማንኛውም ኢሜልሽን ሀክ ያደረገውን ሰው የአይፒ ነምበርና አድራሻውን ስላገኘው እሱን ለማየት ነው የምሄደው። እስቲ በእውነት ነው? እውነት? እሺ እየጎበስክልኝ ነው። በቃ ሂድ። ሌላ ሳማኝ ምክንያት አለኝ። ምንድነው እሱ ሌላው ምክንያትሽ? ልቤ። ምን? አዎ ከኔ ጋር ነው ብዬ ባምንም ግን እንዳሰብኩት ልቤ ከኔ ጋር አይደለም። ጠንካራ ነኝ እያልኩ ብኩራራም ግን እኔ ያን ያህል ጠንካራ አይደለም። ስለምንድን ነው እያወራሽ ያለሽው ስምረት? መሸነፌን እየነገርኩ ነው ነፃነት። ሳላስበው ልቤን አሸንፈ እየነጠቅከኝ ነው። ታዲያ እኮ በጣም ደስ የሚል ትልቅ ነገር ነው። ምንም ደስ የሚል ነገር አይደለም። ተመስገን። ተሳካለ? ብዙም ባይሆን ትንሽ ግን ተስፋ አለው። ተስፋ አለው። ምናልባት ልታውቃቸው ትችል ይሆናል። ልክ ስታውቃቸው ለኔ ነው የምትነግረኝ። ለሌላ ሰው አይደለም። ፖሊስ የለም፣ ህይወት የለችም። ለኔ ነው የምትነግረኝ። ከተሰራሽ ጀምሮ ያልታረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳል ይልኛል። ስንት ዓመት ሙሉ ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቀ ሸክተፍ አረብ ሀገር ላይ ስለሱም ልሰናበቱት ነው።
የሚያሳብን ነገር ነው የምትነግረኝ ናፍቆት? ቶም እኔም ለዚህ ነው ሙሉ ቀን በድንጋጤ ስንቀጠቀጥ ነው ያልኩህ። እሳቸው ባለቤት መሆናቸውን በምን አወቅ? ከዌብሳይቱ ላይ አይቼ ነው። አንተ እንዳልከው እኔም አዲ በራሷ መንገድ ይሄን ነገር ልታረግ እንደማትችል ስላሰብኩ ውስጥ ድረስ ዌብሳይቱን ገብቼ መረመርኩት። ከዛም ፋብሪካው በመክሰሩ አቶ ሞላ 40% ገዝተው ባለቤት እንደሆኑ አወቅኩ። ቆይ ናፍቆት፣ ይሄ ነገር በስም ሞክሼስ ቢሆን? አይ አይደለም፣ በፍጹም አይደለም ቶም። ዌብሳይቱ ላይ እኮ ሙሉ ስማቸው ከናድራሻቸው ከነፎቶአቸው እኮ ነው ያለው። እና ታዲያ አንተ እሳቸውን እኮ የምታውቃቸው በስም ነው እንጂ እንዴት ነው አንተ በፎቶ አይተህ ልታውቃቸው የቻልኩ? ቶማቶ ሞላ እኮ ማለት እኔን ባህር ዳር ረጅም ዓመት ሲያሰሩኝ የነበሩትና የልጄ ሚስት የሆነችው የስምረት አባት እኮ ናቸው። አሪፍ ነው። አሁን ገና ነገሩን እንደ ሼክስፒር ቲያትር አወሳሰብከው። ለዚህም ነው እኔ ምን ነው ይሄን ነገር ባልጀመርኩት ብዬ የተቆጨሁት። አንድ ነገር ልንገርህ ናፍቆት፣ አቶ ሞላ በተአምር እንደዚህ አይነት ክደት ሊፈጽሙ ይችላል። ቆይ አንተ እንዴት እንደዚህ ልትል ቻልክ? እኔ ሰውየውን በጣም ስለማውቃቸው ነው። የፈለገ ቢሆን ከኔ በላይ ልታውቃቸው አትችልም። ናፍቆት በእናትህ እንዴ የምሬን ነው ቶም። እኔ እኮ እኚህ ሰውዬ እኮ ማለት ያለ ኃጢአቴ ገንዘቤን ዘርፈሃል ብለው ከልጅ ያቆራረጡኝ ሰው እኮ ናቸው። ናፍቆት ያው አቶ ሞላ ማለት የወይዘሮ ስህን የረዥም ጊዜ ታማኝ የቅርብ አገልጋይ መሆን ብቻ ሳይሆን ሁሉ ጊዜ ስለ ህይወት እንኳን በጣም የሚናደዱ ሰው ናቸው። ስለዚህ በተአምር ይሄን ነገር ሊያደርጉ አይችሉም። እሱስ ልክ ነህ። ከይዊ እንደተሰረቀ እያወቁ እንደዚህ ያደርጋሉ ብዬ ነው ማለት። ስለዚህ እንግዲህ እኔ ግምት ሳያውቁ አደረጉት የሚል ነው። አይመስለኝም ናፍቆት፣ አይመስለኝም። ቢሆን ኖሮ ይህን ነገር ለአብይ ነግሮት ነበር። ቶም እሱን እንኳን ምንም እርግጠኛ መሆን አይቻልም። እሺ ግምት ትክክል ነው እንበል። ቆይ ከዚህ በኋላ ነገሩ ምን ልታደርግ አስባል? እኔ አላውቅም። ምንድነው አላውቅም ማለት ናፍቆት? ይሄን ጉድ አውጥተህ ለሰው ተናግረ ቆይ አገር ምድሩን ድብልቅልቁ ልታወጣ ፈልጋል? እና ታዲያ ምን አባቴ ላርግቶም? ሂዊና አባቷ እኮ መልሴን በጉጉት እየጠበቁኝ እኮ። እሺ ጊዜ ይጠብቁ። በዛ ላይ ደግሞ ሂዊ እስከ ዛሬ ድረስ በደበቅኳት ሚስጥሮች ምን ያህል እንደተጎዳችብኝ እየነገረችኝ እኔ ከዚህ በላይ መደበቅ አልችልም። እሷ ትሰማኛለህ ናፍቆት? የፈለገ ነገር ቢሆን ሌላ ነገር ምክንያት ፈጥረህ ትነግራቸዋለህ እንጂ ይሄን ነገር ለማንም ሰው እንዶ ተሳስተህ ትንፍሽ ማለት የለብህም። አልችልም ቶም። ሂዊ የደረሰባትን አደጋ ከኔ ሚስጥራዊነት ጋር እያገናኘችው በጣም እየወቀሰችኝ ስለሆነ እኔ ከዚህ በኋላ እሷን መደበቅ አልችልም። እና ምንም ልትደብቃት ካልቻልክ ባህር ዳር እየታመመች የምትጠብቅ ምስትና ልጅ እንዳለች ልትነግራት ትችላለህ? ይህንማ በፍጹም አልነግራትም። ደግሞ ይሄ ከምናወራው ወሬ ጋር ምን ያገናኘዋል? ብዙ ነገር ያገናኘዋል። እንደው እውነቱን ልንገርህ፣ ያንተ ጉዳይ ከዚህ ጋር ሲገናኝ እንደው እምንት ታውቃለህ? ምንም ያልሆነ ነገር ነው ያንተ። ምን? አዎ እውነቴን ነው። ተግፋብል በዚህ የተነሳ የምታጣው ህይወትን ነው አይደለም እንዴ? ይህ ምስጢር ካወጣህ ግን የብዙ ሰዎችን ህይወት ነው የምታበላሸው። ቶም በጣም የምታሳዝን ሰው ነች። ህይወት ማለት ለእኔ ኢምንት አይደለችም፣ ህይወቴ ማለት ነች። እሺ እሷን ደግሞ እንደ ተራ ነገር እንድታያት አልፈልግም። ስለዚህ ህይወትን ላለማጣት ስትል የብዙ ሰው ህይወት ላይ ጨክነህ ትፈርዳለህ ማለት ነው? አማራጭ ከሌለኝና ግድ ከሆነብኝ፣ አዎ ግድ ከሆነብኝና አማራጭ ከሌለ አድርገው። ነገር ግን አንድ ነገር ልንገርህ፣ በጣም ወደዋለሁ የምትለውን አብይ የሱን ህይወት ጨምሮ ነው እስከ ከሆነ የምታወጣው። ይሄ ደግሞ ከሱ ህይወት ጋር ምን ያገናኛል? በደንብ ያገናኘዋል። ስማ፣ አቶ ሞላ የአብይ ወላጅ አባት ናቸው። ምን? አዎ የእውነትን ነው። ይህን የነገሩትና ያወቀውን በቅርብ በስንት መከራና ትግል ነው የተቀበላቸው። ይህን አወቀ ማለት ደግሞ ልንገርህ ሰው አደረጋቸው። በዛ ላይ አብይ በማንነት ቀውስ ውስጥ ሲጎዳ ይኖረ ሰው ደግሞ ያንተ ድፍረት ሲጨምርበት እንደገና እዛ ቀውስ ውስጥ ነው ተመልሶ የሚገባው። አስብ። አንቺ ጦጣ አታመጪኝም። የትም አትዘም። ነይ የትም
ያዝሽ አይደለም? ማን ነው ያራራጥሽው? ተያዝሽ። ኧረ አስደግሞ አይደለም እንዴ? ዋናው መያዝሽ ነው። ዋናው መያዝሽ ነው። መያዝሽ ነው። ልትይዥ ነው። ሰርፕራይዝ አለ። ሰርፕራይዝ ምንድን ነው እሱ? ቢታይ 5 ስታር ነው። 5 ስታር 5 ስታር ያደረጉልሽ 5 ስታር ስቱደንት ነሽ ለማለት ነው? አዎ። ዋው በጣም ትልቅ ይመስላችሁ። ነይ ሳብሽ። እሺ ነው ሳብ አባቢ ሰራው ላይ አይደል? ሚጣዬ ግን እንደዚህ ፌር እና እሷ ባስጠናችን አንተ ቀድመ ልስበኝ ነው? እንዴ አባቢ ስመስመ ከለሬን ታስለቅቀው ነው እንዴ? ጦጣ መቼም እልም ያልሽ ጦጣ እኮ ነሽ። ቆይ ላስረዳው። እሺ ስታር ያገኘሁት ጎበዝ ተማሪ ስለሆንኩ ነው። እሺ ሁለቱስ? ጀግናውኝ ድራማ ስለሰራሁ። ወይ ጉዴ! እሺ ለመሆኑ የድራማ ስምሽ ማን ነው? ጣይቱ። ጣይቱ? እንዴ አባቢ ጣይቱን አታውቃትም? እንኳን የሚኒሊክ ሚስት የነበረችው እቴጌ ጣይቱ እሷ ነው የሰራሁት። ቆይ ላሳያችሁ። ይህንን ደግሞ ማን ይገዛልሽ? ሚስ ኤሉ ግጥሙን የሚያስተማረችኝ እሷ ናት። ልጀምር ነው። ዝግጁ ናችሁ? ዝግጁ ነን እቴጌ ሆይ። እርስዎ ዝግጁ ከሆኑ መጀመር ይችላል። 1 2 3 ያበሻ ልጅ ነኝ የዘር ጀግና እኔ ነኝ ያለ ይሞክረኛል። ኢትዮጵያ ሀገሬ ስጋና ደሜ ማንም አይደፍርሽም እስካለ ቆሜ። ዘራፍ ዘራፍ። ዋው ጣይ ቆንጆ ቆንጆ በጣም ደስ ይላል። ለዚህ ጀግንነትሽማ ሽልማት ያስፈልግሻል። ማሚ ቆይ አንቺስ ደስ አላለሽም? ብሎኛል ሚጣዬ፣ ግን ነገ ልለይሽ ስለሆነ ከፍቶኝ ነው ዝም ያልኩት። አባቢ ይህ ነገር አልቀረም እንዴ? አዎ አልቀረም። ነገ ማታ ትሄዳለች። ወይኔ አዳነች በሉ እሱም ባላሰብኩት ሰዓት ባላሰብኩት ሁኔታ እኮ ነው የሰራሽ። ታዲያ አውቄ እኮ አይደለም ይሄን ያደረኩት። አይደለም ቢያንስ ምኞት ደውለሽ እኔን መጠየቅ ነበረብሽ። እኔን መጠየቅ ነበረብሽ። አትደውይም ወይ ጣጣ? ቀድሞውንስ ልጁ መቼ ፋታ ሰጠኝና ነው እሱን ደውዬ የምጠይቅሽ? ነገር እውነትሽን ነው። ከይሲ ስላሳባ እኮ ናፍቁት። በዛ ላይ አሳስርሻለሁ ሲለኝ ጊዜ በጣም ነው የደነገጥኩት። ይሄን እንኳን ዝም በይ ቱልቱላ እና አባት ስለሆነ እነሱ የሚያሳስርሽ እንዴ ዝም ብሎ ወሬውን ሲቀድ እንጂ። ባይገርምሽ አፍ አውጥቼ ሳልነግረው ከፊቴ ነው ሁኔታዬን አይቶ ያወቀብኝ። ለነገሩ እውነትሽን ነው። አንገቱን ደፍቶ እኮ የሚቅለሰለስ የሳር ውስጥ እባብ እኮ ነው እሱ። ቆይ የዲዛይን ስርቆት ተፈጽሟል ያለው እውነቱ ነው እንዴ? እቺ ደግሞ እንዴት ነው እውነት ሊሆን የሚችለው? ታዲያ ካልሆነ አንቺ ምንድነው ይሄን ያህል የሚያስፈራሽ? እንዴት ነው የማልፈራው? እንደዚህ አይነት ከይሲ ሰይጣን እየተከታተለኝ እንደሆነ እየነገርሽ እንዴት ነው የማልፈራው? ኧረ አዲ ቀስ ያልሻውሪ ነገሩ እውነትሽን ነው። ሳላስበው ጮኩኝ። ምን አባቴ ላድርግ? ይሄ ነገር እኮ ተሰማ ማለት ነው የኔ ነገር አለቀ ማለት። ለሁሉም ነገር እኔ ማድረግ ያለብኝን አድርጌያለሁ። ስለዚህ አሁን ብሄድ ጥሩ ነው። ወዴት ነው የምትሄጂው? አዲ እንዴት ነው ምንም መፍትሄ ሳናበጅለት የምትሄጂው? ጭንቅላቴ ውስጥ እቶን እሳት ከለኮሽ በኋላ የማጥፊያውን ዘዴ ሳትነግሪኝ ወዴት ነው አንቺ እኔን ትተሽ የምትሄጂው? ደግሞ እኔ እሱ ምን አድርጌ ነው እቶን እሳት ያነደድኩት? ምን ትጨምሪብኛለሽ? ያ ከንቱ ነው። ሳላስበው የማይሆን እሳት የለኮሰብኝ። ታዲያ
ይሄን ደግሞ ማጥፋት የምትችው አንቺ ብቻ ነሽ ምኞት ካንቺ ውጭ ማንም ያስተካክለው አይችልም ማን አልገባኝ ይኸውልሽ ምኞት ይሄ ነገር ትልቅ አደጋ ነው እኛ ቤተሰብ ላይ የሚፈጥረው ቤተሰባችን በቃ ጠቅላላ እንዳይሆን ነው የሚሆነው ምኞት ስለዚህ ልትረጂኝ ይገባል ይሄን ከሰማ ደግሞ በቃ አባቴ እኔ ሰው አያደርገኝ እንዴ ይሄን ያህል የቤተሰባችን ነገር አደጋ ነው ይሄ የሚሆነው ግን ምኞት አንቺ እዛ ቦታ ላይ መስራት እስካላቆምሽ ድረስ ነው ካቆምሽ ግን በቃ ምንም ነገር አይኖርም ስለዚህ በቃ ምኞት አንቺ እዛ ቦታ እግርሽ እንዳይደርስ ማድረግ አለብሽ በቃ ስራውን ማቆም አለብሽ ምን ያለበለዚያ ያ ከይሲ ድምጥ ማጤን ያጠፋዋል ድምጥ ማጤን ይሄ ትልቅ ቀልድ ነው አይደለም እኔ እየቀለድኩ አይደለም ካልሆነ የበዛ ይዋህነት ነው ቆይ ስታስቢው ላንቺ ብዬ በማላውቀው ምክንያት ስራዬን የማቆም ይመስልሻል ምን ችግር አለው ምን ችግር አለው ነው ተሻረለው እንዴ መወለድ ቋንቋ እኮ ነው ምን ችግር አለው ይቅርታ አድርጊልኝና እንደዚህ አይነቱን ድርጊት እንኳን ላንቺ ቀርቶ ለእናቴም ቢሆን አላደርገው በደና አደርግ ባዛት ቁጭ በይ አዲ እንትላለች ቁጭ በይ አልኩሽ ከነገ ጀምሮ ምዛሽ ስራ ቦታ እግርሽ እንዳትረግጥ የሰማሽ ነው ምን እንዳደርሽ እኔ 50 ሺህ ብር ሰጥሻለሁ ወደዛው ትፈልጊ ትስማሚያለሽ በደንብ የሚያግባባን ይመስለኛል ሚታይ ምነው ከፋሽ እንዴ እናቴ ጥላይ ስትሄድ ለከፋኝ ነው ግን እኮ ባለፈው ሁሉንም ነገር ተናግረን ጨርሰናል አይደል እና አልፈልግም ብያቸዋለሁ ወድጄ እኮ አይደለም የሚታይ እናቴ ስለታመመችብኝ ነው ቆይ ከኔና እሷ ማን ይበልጥብሻል ሚጣ እሷ ትልቅ እኔ ደግሞ ሚጢጢ አይደል ሚጣ እንደዚህ አይባልም ሚጣይ እሺ አንተ ጠለሻት አትይጂ ብለህ ለምን እንጂ ሚጣይ እናቷ መታመማቸውን እያወቅኩ እንደዚህማ እንዴት ይሆናል በእናትህ አባቢ ሲወድ ወይ ሚጣይ እንደዛማ አይሆንም እንዴ ሚጣው ደህና አታምጪ እዛው ከሱ ጋር ጨርሽ በእናትሽ ማሚ በእናትሽ እሺ በይ ሶርቤሊ ሚጣ እኔ ምንም የምልሽ ነገር የለም በቃ በእግዚአብሔር ማሚ በማርያም ቆይ ሚጣ እናቴ እንድትሞትብኝ ነው እንደምትፈልጊው እምቢ ካልሽኝ እኔ ሞትብሻለሁ ምን አው ሌላ እናት አልፈልግም ሁሌ አንቺን ነው የምፈልገው እሺ በቃ ሚጣይ ትቻለሁ ጥዬሽ የትም አልሄድም እሺ ማሚ በጣም አመሰግናለሁ ምን ማለት ነው ትቻለሁ ማለት ሐሳቤን ቀይሬ ቀርቻለሁ ማለት ነው ረባክሽ ቀረሽ እንደ ለካ እንዴ አባቢ ሷሺ ስትል አንተም ቢልክን ነው ሚጣ የግድ መሄድ ስላለባት ነው እንደዚህ ያልኩት ቆይታ ማማቹ ማሚ አይደለች ሚጣ አንቺ ማታውቂው ብዙ ነገር አለ ስለዚህ የግድ መሄድ አለባት ቀርታለች ብለሽ በማይሆን ነገር ራስሽን ደስታ ውስጥ አትክተጂ ትሄዳለች ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለስራ ያበቃ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ በስራና በማሰልጠን ብቃታቸውን ያስመሰከሩ መምህራን የምንሰጣቸው ትሬኒንጎች በኤምኤስ ሲኩዌል ዳታቤዝ administration በኤምኤስ ሼርፖይንት አድሚን አማዞን ክላውድ ኮምፒውቲንግ በሌላ ስቴት ለሚገኙ ተማሪዎች በአስተማማኝ ሁኔታ በኦንላይን እናስተምራለን ሾላ
እንድጠላኝ አድርገሽ ስለተበቀልሽኝ አመሰግንሻለሁ። ባከን አይደለም የገዛ ስራ ነው እንድጠላ ያረጋው። አቤት? አዎ እኔ ምንም ቢሆን እናቷ ስለሆንኩ እንደዛ ስትሆን እያየሁ መጨከን ስላቃተኝ ነው እንጂ አንተ እንደምታስበው ላጣላችሁ አይደለም። ሌባ ሳያውቀው ራሱ ላይ የሚያደርሰው ትልቅ ጉዳት ምን እንደሆነ ታውቂያለሽ? መታመን የሚባለው ነገር ማጣት። የተናገርሽው እውነት ቢሆን እንኳን በፍጹም ላምንሽ አልችልም። እንግዲያውስ እኔ ማላምንህ ራስህ የትም ስትማግጥና ስትባልግ የኖርክ ስለሆንክ። ምን አልሽ አንቺ? አዎ ከኔ ባስክ ባለጌ ስለሆንክ እኔን እንደዛ ብሎ ለመጥራት የሞራል ብቃቱ የለም። እኔ ተፈሪ አንቺን ጨምሮ ማንም ሰው እንደዚህ እንደማይለኝ አሳምረሽ ታውቂያለሽ። እሱን አንተ ነው የምትለው። እኔ ግን እህታ አስፈራርታ ያስቆመችኝ ሉሌ ከተባለች ጋጥ ወጥ ሴት ጋር በፈጸምከው ውንብድና ምክንያት የተፈጠረ ፋይል እንዳለ ነው የማውቀው። ሀፍረት ብሎ ነገር ያልፈጠረብሽ ነውረኛ ሴት ነሽ። አንተ ደስ ባለ ስም ልጠራኝ ትችላለህ። እኔ ግን ደስ ባለኝ ሰዓት ክሱን ማንቀሳቀስ እንደምችል እየነገርኩ ነው ያለሁት። ደፍረሽ ይሄንን ያደረግሽው ቀን ሚጣን ይንሳኝ እገልሻለሁ። አንተ ይሄንን ስታደርግ ዝም ብዬ የማይመስሉ ከሆነ ሞክረው። እያስፈራራሽ ነው? አረ ምን ቆርጦኝ ነው ግርማዊነቱን ማስፈራራው? ጥሩ እንግዲህ እናያለን። እስከ ዛሬ ግን ባንተ እንዳልጨከን ያደረገኝ ምን እንደሆነ ታውቃለህ? ልጅህን ትወዳታለህ ብዬ አስብ ስለነበር። አንቺ ሴት የፈለግሽውን ነገር ማድረግና የፈለግሽውን መናገር ትችያለሽ። ለልጄ ባለኝ ፍቅር ግን እንዳትመጭብኝ። ውሸትህን ነው እባክህ፣ አትወዳትም። አንቺ ሴት ብትወዳትማ ኖሮ እንደዛ እየተማጸነችው አትጨክንባትም ነበር። ያንን ያደረኩት ከዚህ በኋላ ከእንዳንቺ አይነቷ ሰይጣን ጋራ መኖር ስለሌለባት አይደለም። ቤትህን በመተው በኩለ ሌሊት እንዲተሽቀርቅራ የምትሄድላትን ሴት አምጥተህ በእንጀራ እናት ልታስጠብሳት ስለፈለክ። ቆይ ለምንድን ነው ይሄንን ለኔ የምትነግሪኝ? ምክንያቱም ልጄን ጥዬ የትም መሄድ ስለማልፈልግ። አረ አዎ እንዲህ ስትሆን እያየሁኝ ታምር ቢፈጠር እንኳን ጥያት አልሄድም። አንተም ለእሷ ቅንጣት ታህል ፍቅር ካለህ ከእናቷ ጋር እንዳትለያይ አርጋት እና ከዚህ ሁሉ ጊዜ በኋላ አሁን አብረሽን እንድትኖሪ እንድፈቅድልሽ ነው የምትጠብቂው? እሱን እግሬ ስር ተደፍተህ ብትለምነኝ አላደርገውም። እና እዚሁ ሆኜ እንፋታና ልጄን በየጊዜው አያታለሁ። እሱን አታስቢው፣ በፍጹም አላደርገው። ለምን? ምክንያቱም ልጄ ከእንዳንቺ አይነቷ መርዝ ጋር ከዚህ በኋላ መገናኘት ስለሌለባት። ግን የሚሳካልህና ሚጣሽ ብላ የምትሰማ ይመስላል? ብታስቸግርም ለጊዜው ነው። አማራጭ ስታጣና የግድ ሲሆንባት ትሰማኛለች። እንግዲያውስ እኔም ልጄን ጥዬ የትም ንቅንቅ እንደማልል ወቅ። አረ እውነቴን ነው። እዚሁ ሆኜ ሁሉንም ነገር አፍረጥርጬ ነግራትና የሚመጣውን ነገር በጸጋ እቀበላለሁ። ጥሩ ነው። ከቻልሽ ጉዳቱን መቋቋም ከቻልሽ ጥሩ ነው። እናያለን። ሂዊ አይ ሂዊ አትችይም አትበል። እንደዚህ አይነት ተስፋ ቢስ ንግግር አትናገር። እርግጠኛ ነሽ? አዎ እርግጠኛ ነኝ። ያስጠጋል።
ለዚህ ነበር እኔ መጀመሪያው ነው ይቀርብ። ይቅርታ። ሻም ተርፈሽ ደህና ነኝ ያለሽ እንዴ? ደግሞ መሆንሽ የሚታወቀው ሐኪም ጋር ሁለተኛ እንደዚህ እያልሽ ባታስቸግረኝ ደስ ይላል። በደንብ ነው ማስቸገረው። ምን ሰው እንደዚህ ደግፎኝ ከሚሄድ በራሴ መንቀሳቀስ ነው። እናትሽ እኔ እንደዚህ አይነት እብደት አይገባም። አይዞን አፍቆቴ ካልወደቁ በስተቀር መነሳት የለም ማለት ነው ለምንድን ነው የምታጣድፊኝ? ደግሞ ሰዓቱ እኮ ገና ነው። እና ታዲያ ነፃነት መጥቶ ይቆምልሽ እንዴ? ምን ዛሬ ደግሞ እኔ በባጃጅ አይደለም ሄደው በመኪና ነው። ደግሞ እሱ እንዲቆም አልፈልግም። ታዲያ ይቆማ። ለኔ ስለምን ተገትሮ አይውልም? እሱ 5 ደቂቃ ከሚቆም እኔ ምሳዬን ትቼ ብሄድ ይሻለኛል። አንቺ ልጅ ቆይ ግን ፀጉርሽ እንደዚህ ተጨማራ ትምህርት ቤት የምትሄጂው? ስምረት ስላናደደችኝ እንደዚህ ሆኜ መሄድ እፈልጋለሁ። ነው እንዴ? ተይ እባክሽ አንቺ ተንጨባርሽ ትምህርት ቤት ሄድሽና ስምረት ተናደደሽ ማለት ነው? ነይ ፀጉርሽ ልጎንጉንሽ። እንዴ ማየሳፈልግ ነው እንዴ? ምንድን ነው የማትፈልጊው? ፈለግሽ አልፈለግሽ እኮ እኔን አያገባኝም። እንዴ ያለውኝ ግን እንደዚህ ተንጨባርሽ ትምህርት ቤት አትሄጂም። አስተማሪዎቹስ ምን ይሉሻል? እንዴ አባዬ ምን ነው ቆየ አለሽ እንዴ? እኔ እኮ በጠዋት እወጣለሁ ስላልከኝ መኳኳሉ ምን ያስፈልግሻል? አንቺ እኮ ቆንጆ ልጅ ነሽ። ነው ብለህ ነው? አዎ ነሽ እንጂ የኔ ቆንጆ ልጅ። እስቲ ከመንደራችን ውስጥ እከሌ የምትባል ልጅ አምጪ፣ ቆንጆ ካንቺም ስትስተካከል ንገሪ። አባዬ አንተ እኮ በጣም ስለምትወደኝ ያካበድከው እንጂ ያን ያህል እንኳን አይደለም። እንኳን ሜካፕ ሳትኳኳ ቀርቶ ሜካፕ እንኳን ተኳኩላ አንዲት ቆንጆዬ ልጅ አንቺን እኩያ የምትሆን አምጪልኝ። ጥሪ እስቲ። እንዴ አትሄድም እንዴ? ነይ ማዋራሽ ወርጋለኝ። ነይ። የምን ጉዳይ? የምነግርሽ ጉዳይ አለ። ተቀመጭ። በምግባሩ የከበረ በስሙ በሀገር የተጠራ ወንድም እንዳለሽ ነገርሽ ነበር አይደለም? እሱማ ነግረኸኝ ነበር፣ ግን ምን ዋጋ አለው? እንደዛ ለማየት ጓጉቼ ያሳየኝ ስለ አይቻልም ብለህ ከለከልከኝ። እሱ ምክንያት ነበረኝ። አንደኛ እናትሽ ተደፈርኩ ብላ አርምቦ አለች፣ አካኪ ዘራፍ አለችብኝ። በል አባዬ፣ በሷማ እንዳታሳብ። ራኔ ነኝ የተቃወምኩት። ከአንቺ በፊት ለተፈጠረ ነገር ለምንድን ነው እንደዚህ የምትሆኚው ብዬ ተቆጥቻት ወደዛው አይደል ለሷ የተስማማችው? ተስማምታ ነበር እንዴ? ታዲያስ? ለማንኛውም ምክንያቱ እሱ አይደለችም። ምክንያቱ ራሱ ወንድምሽ ነው። አንደኛ ከቤተሰቦች ጋር ከዘመዶች ጋር መገናኘት አልፈልግም ብሎ እምቢ ያለው እሱ ስለሆነ ነበር። ምን?
የፈለጉትን መኪና በተመጣጣኝ ዋጋ አቅርቤያለሁ ይላል ኢትዮ ሞተርስ። መኪኖቻችን ብቃትና አስተማማኝ ባላቸው ማስተር ቴክኒሻኖች ተፈትነው የቀረቡ ናቸው። ኢትዮ ሞተርስ በሰሜን አሜሪካ ለሚገኙ ደንበኞቻችን የዴሊቨሪ አገልግሎት መስጠት መጀመራችን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! የክሬዲት ሂስትሪ ለተበላሸባቸውና ፋይናንስ ለሚፈልጉ መፍትሄ አለኝ ይላል ኢትዮ ሞተርስ። በቤተር ቢዝነስ ቢሮ ጥራት ደረጃ መለኪያ የኤ+ ደረጃን ያገኘው ኢትዮ ሞተርስ ከ10 ዓመት በላይ በዴንቨር ኮሎራዶ አገልግሎት በመስጠት ላይ ይገኛል። ብቃት፣ ጥራትና ዋስትና ሌላኛው ስማችን ነው። ኢትዮ ሞተርስ። ምን ነው ይሄ? ዛሬ ከዚህ ጀምሮ ነው መሄድ የምፈልገው። ትናንት እኮ ከውስጥ ጀምሮ አይደል የተራመደ? አውቆት ዛሬ ከዚህ ጀምሮ ነው መሄድ የምፈልገው። እርግጠኛ ነሽ? ይሄ በጣም ገርም ይሰማል። እንዴት ሐኪሙ ረፍት ማድረግ አለብሽ የሚለውን አልሰማሽ? ሙሉ ቀን ላፕቶፕ ስጎረጉሪ መዋልሽ ሳይንስ አሁን ደግሞ ድጋሚ ህይወት እኮ አጭር ናት። ማን ነው? አታውቂም? የሆነ ደንበኛ ነው። አንተ ግን ኢንተርኔት ካፌ ያለልከውን ጉዳይ አትነግረኝም እንዴ? ማወቅ የለብኝም? ምን ማወቅ ያለብሽ? ዲዛይንን የሰረቀው ሰው ማንነት ነው። ወይ ደግሞ እንደዚህ ተንጨባራሽ ትምህርት ቤት ሄደሽ የተማሪዎች መሳቂያ ብትሆኚ ስምረት ትጎዳለች እንዴ? አይደለም፣ እሷ እንድትጎዳ ያለን ፈልገው እንድትናደድ ነው። ታዲያ ስንት የሚያናድድ ነገር እያለ ከፈለግሽ እኔና አንቺ ተባብረን ብሽቅ እናርጋታለን። እውነት እህማዬ፣ ደግሞ በኋላ ደግሞ እንዳታፋፍል። አይዞሽ አለፍ ደግሞ ለእውነት መስክርሽ። ቆይ ሲፈንዬ ግን ምን አድርጋ ነው እንደዚህ ያስቀየመች? ያሉ ለአባት አይሆንም ብላ ነዋ። ምን? አንቺ ደግሞ ለእውነት መስክሪ። የልጅ አባት የሚሆነው እናቱን ያገባ ብቻ ነው እንዴ? ማነው ደግሞ እንደዚህ ያለው? ስምረት ናታ። ደግሞ ነፃነት አባትሽ ሉን ሲለኝ አይቻልም አለችኝ። እንዴ እኔ ካልፈለኩ እሷ ደግሞ ልክፍት አለባት። ያው ምን የመሰለ አባት አግኝታ ነው እንዴ እንደዚህ የምትለው? በእናትሽ እማዬ ተቆጨት። ኧረ እኔ ቁጣ ሳያስፈልጋት እሷ ራሷ ለምና ነው አባትሽ የምታለው። እውነት ሙች እንዴት ተደርጎ ነው? እንዲሁ ነው። እሷ እኮ እናትሽ አመል አድርጎባት ስትደረድር ነው እንጂ ነፃነትን እንደው ከልቧ ነው የምትወደው። እውነት ሙች ግን ቆይ ለምን አባዬ ለምንድን ነው ለያኝ የማይፈልገው? ችግር አለ፣ ምክንያት አለው። እሺ ጊዜ ችግር ቢኖርበት ሰው እንዴት እህቱን ማየት አልፈልግም ይላል? ወንድምሽም አትፍረጅበት፣ በቂ ምክንያት አለው። የፈለገ ቢሆን እንደዛ ማለት የለበትም ነበር። ስምረትዬ፣ አሁን እኮ እምቢ ብሎ ቢቀር ነው አንድ ነገር ነው። እምቢ ብሎ አልቀረም እኮ ማለት ካሁን በኋላ ደስ ባላችሁ ሰዓት በፈለጋችሁ ጊዜ ሊያገኛችሁ ፈቃደኛ ሆነ። እኔ አላምንም አባዬ፣ እውነትህን ነው። ስምረትዬ፣ ምን ያስዋሽኝ? በመጨረሻ እጁን ሰጥ አይደለም? አቤት እባክሽ አትልቀሽ።
አስደነግጠኝ። እኔ ያልደነገጥኩኝ። ናፍቆት ይደንግጣል እኮ እንዴ። በእናትሽ ይሄን የተወሳሰበ የፖሊስ ጥያቄሽን እስቲ ያጠይቂ። ምን የሚያስደነግጥ ነገር ኖሮ ነው የምደነግጠው? ቆይ እሺ እኔ ተሳስቼ የሆነ ጥያቄ ግን መልስ አያስፈልገውም እንዴ? ይሄ መልስ ያስፈልገዋል ጥያቄሽ። ግን ማልነግርሽ መልስ አጥቼ ሳይሆን አሁን በዚህ ሰዓት ስለዚህ ጉዳይ ማውራት ምን አስፈላጊ ነገር ስላለ ነው። በዚህ አይነት ሁኔታ አይደል እንዴ ለማጣራት ልትሄድ መሆኑን የነገርከኝ? እሱማ ልክ ነሽ ይዊ። ግን የዛ ቀን በጣም ጭቅጭቅ ስላደረግሽኝ እኮ ነው የነገርኩሽ። እሺ አሁን ማስገደል አለብኝ ማለት ነው? ኧረ እንደሱ አላልኩኝ። እና ንገረኛ። ማን ነው የቴና መሳቀል? እኔማ እንደሆነ ገና አልደረስኩበትም። እሺ የደረስክበትን ነገር ንገረኝ። ቆይ አሁን ህክምናሽ ላይ ብታተኩሪ አይሻልም? ናፍቆት ግን ለምንድን ነው ጥያቄ ለምን ደግሞ መልስልኝ? እንደ እብድ አታስጮኝ። ታዲያ ምንድን ነው ቀስ ብሎ ለሚደርስ ነገር እንደዚህ ነው? ተረጋጊ። እንደ ልቤ ዞር የራሴን ጉዳይ ማስፈጸም ስላቃተኝ ነው አይደል? ሽባውንኩል ሂዊ ሽባ ስለሆንኩኝ ነው አይደል? ኧረ በፈጠረሽ ሂዊ፣ ምን አይነት አስቀያሚ ነገር ነው የምትናገሪው? አስቀያሚ ነገር አይደለም የተናገርኩት፣ እውነቱን ነው። ሻውን ተረጋጊ። ስላዋክነ እኔ ልቀቀኝ። ተረጋጊ በእናትሽ። ልቀቀኝ። ሂዊ ኧረ በፈጠረሽ ጊዜ እንደሌለኝ የነገርኩህ ነው አይደል? ይቆይልኝ የምትለው? እኔ እኮ ያልነገርኩሽ ምንም የሚነገር ነገር ስለሌለ ነው። እንዴት ነው እሱ ምንም የሚነገር ነገር የማይኖር? ሂዊ ይኸውልሽ ኮምፒውተር ቤቱንና ልጅቷን አግኝቻቸዋለሁ። ግን በጣም ብዙ ደንበኛ ስላላት ያንቺን ኢሜል አካውንት ማን ሀክ እንዳደረገው ለይታ ልታውቅ አልቻለችም። በቃ ያው ነው። ይሄው ነው ሂዊ። ከሆነ በጣም ተራ የሆነ ቀሽም ትረካን ያዘጋጀው። አዎ እኔ የማውቀው ናፍቆት ይሄ ነገር እንደሚመጣ ተዘጋጅቶ አውቆ የሚሄድ ነው። ልለው የፈለኩት አሳምሮ ገብቷል። የሆነ ልትደብቀኝ የፈለከው ነገር ካልሆነ በስተቀር ሂዊዬ፣ ቆይ እኔ ካወቅኩ ምንድነው ምን ያስደብቀኝ? እኔ ምን አውቃለሁ? እሱን የምታውቀው አንተ ነህ። እስካሁን ግን ማቀ በእናንተ ማለቂያ በሌለው ሚስጥር ተሰብስቤ መበላሽት። እሺ ረጋ በይ ሂዊ። በቃ ከዚህ በኋላ የእናንተን ድብብቆሽ የመሸከም ፍላጎቱም